የአባቴ ሚስት በጎረምሳ ልጇ ልታስደፍረኝ ክላስ ዘጋችብኝ ትላለች የዛሬው ባሌ ታሪክ። ሳራ እባላለሁኝ። እድሜ 23 ሲሆን እናቴ የሞተችው በ13 ዓመቴ ነው። ታዲያ አባቴ ሳያገባ የተወሰነ ዓመት ከቆየ በኋላ ሰዎችም ለምን አታገባም እያሉ ሲያበረታቱኝ ጎረቤታችንን አገባ። ጎረቤታችንም ትልቅ ሰው ናት፣ እሱም ትልቅ ሰው ስለነበረ ታዲያ የዚችው የጎረቤታችን ወደ 25 ዓመት የሚደርስ ልጅ ነበራት በሰዓቱ። አባቴ የተወሰነ እኔን አሳድጎ የነበረ በዛን ሰዓት 20 ዓመት የነበረ። ይሄ ነገር ከተከሰተ ታዲያ እነሱ ከተጋቡ ከዓመት በኋላ የአባቴ ሚስት ሁሌ ለምንድን ነው ልጅህና ልጄ የማይጋቡት ለምን አይጋቡም እያለች አባቴን ትወተውተዋለች። አባቴም በፍጹም አይሆንም ልጄ ትምህርቷን መጨረስ አለባት እያለ ይነግራታል። እኔም ትምህርቴን መጨረስ እፈልጋለሁ፣ የእናቴ ህልም ማሳካት እፈልጋለሁ፣ እናቴ በልጅነቴ ዶክተር እንድትሆኝልኝ እፈልጋለሁኝ እያለች ህልሟን ትነግረኝ ነበር። እኔም የእናቴ ህልም ማሳካት ስለምፈልግ የምችለውን ያክል ጥረት አድርግ ነበር። በትምህርቴም በጣም ጎበዝ ነኝ። አባቴ በጣም ጠንካራ ሰው ስለነበረ ያስጠናኛል፣ የምችለውን ሁሉ ያደርግልኛል። እንደዚሁም ደግሞ በዲኔም ጠንካራ እንደሆን የሚችለውን ሁሉ ያደርግልኛል። ታዲያ የአባቴ ሚስት እንትኑን እንዲወርስ ማለትም ልጁ ከሱ ጋር እንዲሆን ወይም ደግሞ ከገንዘቡ እንዲካፈል የምትችለውን ያክል ታደርጋለች። ለምን ካንተ ጋር አይሆንም፣ ለምን ካንተ ጋር አይሄድም እያለችም ከሸሪካው ማለትም ከድርጅቱ እንዲሄድና ሁኔታዎችን እንዳይ ብትፈልግም አባቴ ግን ያንን ነገር አልፈቀደላትም። ምክንያቱም ልጁ ምንድነው ፋሽል ነው፣ ምንም መማር አይፈልግም፣ እንደዚሁም መስራትም አይፈልግም። ዝም ብሎ እቴመና የሆነው ዝም ብሎ የሚሄድ አይነት ሰው ነው። እኔ ደግሞ ትምህርቴ ላይ ማተኮር ነው ፈልገው። የአባቴ ንብረት የእናቴ ንብረት ማለት ብዙ አያስደስተኝም። በራሴ በትምህርቴ ጠንካራ ሁኜ የእናቴንም ህልም ማሳካት የራሴንም ህልም ማሳካት ስለምፈልግ ትምህርቴ ላይ አተኮሬ አጠናለሁ። በትምህርቴ ላይ በጣም ጎበዝና ጠንካራ ከሚባሉ ተማሪዎች ነኝ። ከዕለታት አንድ ቀን ታዲያ አባቴ ወደ ሸሪካው ማለትም ወደ ድርጅቱ ይሄዳል። ያንን ነገር ተጠቅማ ልጇን ወደ እኔ ክላስ እንዲገባ አደረጋችሁ። ከትምህርት ቤት ተመልሼ ክላሴ ውስጥ ነበርኩኝ። ለማጥናት እየተዘጋጀሁ ፒጃማዬን ቀይሬ ለማጥናት እየተዘጋጀሁ እያለ ወደ ቤት ገፍታ አስገባችውና እንደፈለክ አደርጋትኝ። ያለ ውድ በግዷ ተስማማለች። ካልተስማማች ደግሞ ድፈራትኝ። ከደፈርካት በኋላ አባቷ ያለ ውድ በግዱ አንተን ለምኖህ ይስማማል ማለት ከሚዋረድ በአካባቢው ሰው ከሚዋረድ አንተ እንድታገባት ያደርጋል። ስለዚህ እንደፈለክ አደርጋት ትልና ከውጭ ቆልፋባቸው ትሄዳለች። እሷም መጮህ ጀመርኩ ትላለች ሳራ ማለት ነው። መጮህ ጀመርኩኝ። ብጮህ ለሐያት ለምንት ናዲ ማንም ሊሰማኝ አልቻለም። ከዛ በኋላ ወደ እኔ መቅረብ ጀመረ። ያዘኝና ሊያፍነኝ ሲል በጣም የምችለውን ያክል ታፈና ጨረጨርኩኝና ጮህኩኝ። በዚህ ሁኔታ ላይ እያለ በር ተቆረቆረ። ከዛ አሁንም በጣም ጮህኩኝና ድረሱልኝ፣ ሊደፍረኝ ነው እባካችሁ ድረሱልኝ እያልኩኝ መጮህ ጀመርኩኝ። ከዛ እሱ አፈነኝና ምንድነው ሰውነቴ እየዛለ መጣ። ከዛ ወዲያው ሁለተኛ ጀለስ ሲቆረቆር አይከፈት ሲል አባቴ ቁልፍ ስለነበረው በራሱ ከፍቶ ገባ። በሰዓቱ የመጣው አባቴ ነበረ። በጣም ደስ አለኝ። የት ነሽ ሳራ እያለ ሲጣራ ከዛ በኋላ የምችለውን ያክል ገፈተርኩትና ልጁን መጮህ ጀመርኩኝ። ስጮህ ከዛ አባቴ ወደ እኔ ክላስ መጣ። የት ነሽ ሲለኝ ከኔ ክላስ ነኝ፣ ሊደፍረኝ ነው እባክህ ድረስልኝ የሚልን ድምፅ ሳሰማው አባቴ መጣና በሩን ገነጠለው። ከዛ በሩን ገንጥሎ ገብቶ የሆነውን ነገር እኔ ከዛውያው ላይ ማለትም ከክላሱ ጥግ ቁጭ ብዬ እያለቀስኩኝ ነው። አባቴ መጣና ልጁን ደበደበው ማለት በጣም ቀጠቀጠው። በቃ እሱ ራሱን እስከሚስት ድረስ አድርጎ ቀጠቀጠው ማለት ነው። ከዛ ወዲያው ይቺ ሴትዮ መጣች። ሰውየው ምን አለ በዛን ሰዓት ልጁ በሚቀጠቀጠው ሰዓት እናቴ ናት እንደዚህ አድርግ ያለችኝ እኔ አይደለሁም እያለ ቢጮህም አባቴ ግን በፍጹም ሊመራው አልቻለም። ከዛ እናቲቱ መጣች። እናቲቱ መጥታ ልታበራራ ትሞክራለች። እኔ እኮ ለነሱ ብዬ ነው ምናምን እያለች ልታበራራ ስትሞክር አይንሽም ማየት አልፈልግም፣ ቤቴ ባስገባሁሽ፣ በተንከባከብኩሽ፣ ሚስቴ ብዬ ባያስኩሽ እንዴት እንደዚህ ታደርጋለሽ? ልጄን ህይወቴን ምናምን እያለ መጮህ ጀመረ። ከዛ በኋላ ያላቸውን እቃቸውን እንዳለ ሻንጣቸውን አስይዞ አባረራቸው ማለት ነው። ወደ ፖሊስ ደውሎ በፖሊስ እንዲያዙና
እንድታሰሩ ተደረጉ ማለት ነው። ምክንያቱም የመደፈር ልጅቷ አልተደፈረችም፣ ግን ለመድፈር በጣም ብዙ ነገር ኸጥጠው ህይወቷን ለበላሽ ስለነበረ ማለት ነው። እንግዲህ በዚህ ታሪክ ብዙ ነገር እንማራለን። አተርፍ ባያ ጉዳይ ከነ አይነቱ ጠፋ እንደሚባለው ይቺ ሴትይም ከነ አይነቷ ነው የጠፋችው። ትዳሯን አጣች፣ ልጇን አጣች፣ ብዙ ነገሯን አጣች ማለት ነው። ተዋረደች። በአካባቢው ሰው ብዙ ነገራቶችን እንድበላሽ አደረጉ። ይችኛይቱ ሴት ደግሞ ራሷ ላይ ማተኮሯ አላህ Subhanahu Wa Ta'ala እንዳወጣት አላህ Subhanahu Wa Ta'ala አወጣት፣ ረዳት ማለት ነው። ራሷ ላይ መስራቷን ብዙ ነገራቶችን እንድታገኝ አድርጓታል። እና አላህ Subhanahu Wa Ta'ala በደለኞችን የሚዘነጋ አምላክ አይደለም። በዳይ ከሆናችሁ ትዋረዳላችሁ። ለዛና አላህ Azza wa Jalla ወላ ተحسبن الله غافلا عما يعمل الظالمون የሚለው አላህ በዳዮችን ከሚሰሩ ስራ ዘንጋ አድርጋችሁ እንዳታስቡት ይላል አምላካችን አላህ Subhanahu Wa Ta'ala። ግልጽ ነው። አላህ Subhanahu Wa Ta'ala لا يحب الظالمين ዛሊሞችን አላህ Subhanahu Wa Ta'ala አይወድም። በዳይ የሆኑ ሰዎችን በፍጹም አይወድም አላህ Subhanahu Wa Ta'ala። ለዛና ያላህ መልእክተኛ اتقوا الظلم فإن الظلم ظلمات يوم القيامة የሚሉት በደል በጣም ከባድ ነው። ያላህ መልእክተኛ አላህ Subhanahu Wa Ta'ala ያለውን ሲናገሩ ያ ዒባዲ ኢኒ ሐረምቱ الظلم على نفسي وجعلته بينكم محرما فلا تظلموا አትበዳደሉ ብሎና አምላካችን አላህ Subhanahu Wa Ta'ala እየተናገረውና በምንችለው አቅም ከበደል ልንርቅ ይገባል። እቺ ሴትዮ እናት ስለሌላት ይች ልጅ እንደውም በተሻለ ጥሩ እናት ልትሆንላት ነበር የሚገባው ማለት ነው። ነገር ግን በተቃራኒው በደለቻት፣ ብዙ ነገሮችን ቀማቻት። ነገር ግን አላህ Subhanahu Wa Ta'ala አዳናት፣ ረዳት ማለት ነው። አባትየውም እንደዚሁ አላህ Subhanahu Wa Ta'ala ወጣው ከእንደዚህ አይነት መጥፎ ሰዎች እና መጠንቀቅ እንዳለብን ነው። እንደዚህ አይነት ነገራቶች ይሄ ዙልም የሚባለው ኢማሙ ዘሀቢ እንደሚሉት ዙልም من አክበር الكبائر ከወንጀል የሚባለው ዙልም የሚባለው ነገር ከከባኢር ወይም ደግሞ ከታላላቅ ወንጀሎች ናቸው ብለው ነው የሚናገሩት። ግልጽ ነው። وهو وضع شيء في غير مواضعه يعني የሚገባውን ከማይገባው ስፍራ ማድረግ ስለሆነ ከታላላቅ ወንጀል ነው በማለት ይናገራሉና ሌሎችም ዑለሞች እንደዚሁ ይናገራሉ ከባባድ ወንጀሎች እንደሆኑ እና ለምሳሌ እነ ኢማሙ ነወዊ ሌሎችም ታላላቅ ዑለሞች በዚህ መልኩ ይናገራሉ ማለት ነውና በምንችለው አቅም ልንጠነቀቅ ይገባን ሰውን ከመበደል። አላህ ይحفظكم። ከታሪክ ብዙ እንደተማራችሁበት ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላህ